ዛሬ እንግዲህ እንደዚህ ምር ብሎብኝ ስታዩ የት ነው የምትገኘው ማለታቸው አይቀርም። የተለያዩ የሚያማምሩ የባህል ልብሶች አሏቸው። ያላቸውን እቃዎች በሙሉ የምንቃኝ ነው የሚሆነው። በቅድሚያ ራስን ለተመልካቾቻችን አስተዋውቅልኝ። እሺ፣ ስሜ ጀሚል ጣሀብዱ ይባላለሁ። ሸራተን ጥበብ ባለቤት ነኝ፣ ዲዛይነርም ነኝ። የምትፈልጉትን ነገር ኢንሻአላህ እናቀርባለን። የሚያማምሩ የልብስ ጥበብ የባህል ልብሶች እንዳላችሁ ሰምቻለሁ እና ጥሩ ከምትላቸው እንጀምርና። አብዛኞቹ ሁሉም ጥሩ ናቸው። ለተለያየ ነገር ስለሚለበሱ አበሻ ልብስ ሲለበስ ያው ፕሮግራም ይፈልጋል። ያለ ፕሮግራም ለብሳቸው ልብሶች አሉ። ይበልጥ ግን የሚያምረው በፕሮግራም ሲለበስ ነው። ዝግጅቱም ሰፋ ያለ ስለሆነ ማለት ነው። አሁን የአይን ቅድ ነው፣ ለማንኛውም ጊዜ መለበስ የሚችል ነው እና 5 አርብ ነው። ዙሪያው ጥለትና ጥልፍ አላቸው። ደረጃ ተብሎ እንደሚጠራው 2 ደረጃ ተብሎ ይጠራል። 2 ደረጃ ከኋላ 1 ደረጃ እያለ ይቀጥላል ማለት ነው። ይሄ በማሽን የተሰራ ነው። ሳሳ ያለ ነው። ጥልፍ አይተሽዋል? የእጅ ጥልፍ ነው የሚመስለው። እነዚህ የምታያቸው ነገር ነው ፈርጦች ተብሎ ይጠራሉ። አዲስ የመጡ ናቸው። ውበት እንዲሰጣቸው ሻይ እንዲያረግ ይጠቅማል። ለሴቷ ብቻ ከሆነ እስከ 13000 ብር፣ ከነ ወንዱ ደግሞ ከፈለጉ የወንዱ ብቻ 3000 ብር ማለት ነው። ኦኬ፣ አንድ ላይ ማሰራት ሲፈልጉ አንድ ላይ 16000 ብር አንድ ላይ ይሆናል ማለት ነው። በጣም ጥሩ። ይሄኛውስ? ይሄኛው ሽፎን ነው። ለየት ያለ ሽፎን ነው። ገበያ ላይ የሚገኝ ሽፎን አይደለም። ይሄ ከሳውዲ ወይ ደግሞ ከዱባይ የሚመጣ ሽፎን ነው። ጨርቁ ለየት ይላል እና አይጨማደድም። እንደምታዩት የመጨማደድ ባህሪ የለም፣ የመርገፍ ነገር የለውም። ይሄ ያው ያለ ነጠላ ከሆነ እስከ 8000 ብር ነው። ከነ ነጠላው ከሆነ 9500 ብር አካባቢ ይሸጣል ማለት ነው። ይሄኛው ደግሞ የምታዩት ደግሞ ሙሉ ጥልፍ ነው። በስንጀር የተሰራ ነው። ከታች 4 አርብ ነው። እንዳለ ጥልፍ ናቸው እነዚህ። ጨርቁ ደግሞ 2 አይን ተብሎ ይጠራል። ይሄ የምታያቸው ፈርጦች አላቸው። ያው ለተለያየ ጊዜ ለቀለበት፣ ለሽምግልና እንዲሁም ለምርቃት የሚሆኑ ናቸው። እንደዚህ ሳይዛቸው ይለያያል። አንዳንድ ሰው ከወገብ በላይ አጭር ሴት ልትመጣ ትችላለች። ከወገብ በላይ ረዘም ያለ ሴት ልትመጣ ትችላለች። ፊት የሚያረጋለ ሚዲየም ላርጅ ስሞል ስላለ በዛ የተነሳ አንዱን እንሰጣቸዋለን ማለት ነው። ኦኬ፣ በሚፈልጉትም ማሰራት ይችላል። አሁን የዚህ አይነት 3 ልብሶች አሉ። የዚህ 3 ልብሶች አሉ። ኦኬ፣ ሚዲየም ላርጅ ስሞል ያን ነው የምናስቀምጠው ማለት ነው። በጣም ጥሩ። ዋጋው ስንት ነው? ይሄ ዋጋው 16000 ብር ነው። 16000 ብር። ፈርጦን ግን ለማይፈልግ ሰው ማንሳት ይችላል። ይሄኛው ደግሞ የራያ ልብስ ነው። ይሄ የራያ ልብስ ተብሎ የሚጠራ ነው። ይሄ ተለጣፊ ነው። ይሄ ደግሞ ጥልፍ ነው። ይሄ ላይ የሚለጠፍ ነው ማለት ነው። ይሄ ተለጥፎ ነው የሚሰራው። ዳርዳሩ ግን ተነቅሷል። በጣም ያምራል ዲዛይኑ። ዋጋው ምን ነው? ይሄ ዋጋው 9000 ብር ነው። 9000 ብር። ከኋላ ደግሞ በጣም ሰፊ ነው። ልቅ ነው እንደምታየው። ወገብ ላይ ላስቲክ ምናምን የለውም። ዲሳይዝ ነው። ልቅም ለሚፈልግ ሰው ማድረግ ይችላል። ሰብሰብ ለማድረግ ደግሞ መቀነት ነው ጣል የሚያደርጉበት ብዙዎቹ። ካልሆነ ደግሞ አንዳንዴ ደግሞ ቀጠን ያለ ላስቲክ እንጠቀምላቸዋለን ወገብ ላይ ለሚፈልጉ ማለት ነው። በጣም ጥሩ። ይሄኛው ደግሞ ለየት ያለ ይመስላል። ይሄ ለየት ያለ ነው። አቡጀሪ ጨርቅ ነው። በማሽን ገብቶ የተሰራ ነው። ሸብሸብ እንዲል ማለት ነው። አሰፋፉም ለየት ያለ ነው። ከፊት ቪ ተብሎ ይጠራል። ከኋላ ላስቲክ ነው። ፍሪ ሳይዝ ነው። ይሄውን ለራት ልብስ፣ ለምርቃት፣ ለተለያየ ነገር ሊለበስ ይችላል። ቀለል ያለ ልብሶች ናቸው። ይሄ ሙሉ ጥለቶች ናቸው። በዲዛይን የተሰሩ ናቸው። ዋጋው ምን ያህል ነው? ዋጋው 6500 ብር። 6500 ብር። በጣም ጥሩ። ይሄኛውስ? ይሄ ደግሞ ያው እንደምታየው ቀለል ያለ ማቴሪያል አድርገን የሰራ ናቸው። ይሄ ብዙ ጊዜ ለራት አንዳንዴ ለዝግጅት የሚሆኑ ቀለል ያለ ልብሶቻችን የምትሄጂ ናቸው። አሁን ይሄ እስከ 4500 ብር ድረስ እንሸጠዋለን። ኦኬ፣ የውስጠኛው ጨርቁ ምንድን ነው? ይሄኛው ጨርቁ የውስጠኛው ገበር ነው። ገበር ነው የተጠቀመው። 4500 እንሸጣቸዋለን። በጣም ቆንጆ። ይሄኛው ጥበብስ? ይሄ 2 አይን ነው ጨርቁ። ኦኬ፣ መስቀሎቹ በ4 አርብ ላይ አንዳንድ መስቀል አላቸው። ዘና ብሎ እንዲታይ ተደርጎ የተሰራ ነው። አሁን ይሄኛው ተሰርቶ አልቆ እስከ 13000 ብር ይሸጣል ማለት ነው። በጣም ቆንጆ ነው። ጀሙኑ ለሚፈልግም ሰው እንደዚህ አንድ አይነት ነው ዋጋው። ብዙ ዋጋው ተመሳሳይ ናቸው። በጣም ጥሩ። ይሄኛውስ? ይሄኛውም ደግሞ ያው ለሙሽሪት የሚሆን ነው። ለአጃቢዎችም ይሆናል። በጣም ያምራል። ጥለቱም ሰፊ ነው። እንደምታዩ ይሄ ውበት አለው። እስከ 23000 ብር ድረስ ይሸጣል። በጣም ያምራል። እና ጫማ ደግሞ እንዳያነሳቸው እኛ ቤት ምን እንጠቀማለን? ሻማ ገበር እንጠቀማለን።
ይሄ ጫማ እንዳያነሳው ይሄ ጫማ በተፈጥሮ የወጨቅ ባህሪ ስላለው ያ ነገር ከቨር ያደርግለታል። የጨርቁ ታይፕ ምንድነው? ይሄ ሁለት አይን ነው ተብሎ የሚጠራው። ሁለት አይን ተመራጭ ነው ማለት ነው። አይ ተመራጭ ነው በጣም ቢታጠብም ቢልም አይቆሽሽም። ሁለተኛ ነገር ጥጡም አያወጣም። በጣም ጥሩ። ለረጅም ጊዜ እንደዚህ እንዳለ ይቆያል ማለት ነው። ኦኬ። እዚህ ጋር ደግሞ የወንዶች ይታዩኛል። እነዚህ ወንዶች ደግሞ የተለያዩ ናቸው። እነዚህ በዲኬ የተሰሩ ጨርቆች ናቸው። ዲኬ ማለት የፈረንጅ ጨርቆች ናቸው። ጥለቱ ብቻ ነው እኛ የተጠቀምነው። እንደነዚህ ጨርቁ ከውጭ ነው የሚመጣው። አሁን ቀለል ያለ ዋጋ ናቸው። እስከ 1500 ድረስ ይሸጣሉ። እነዚህ ተመሳሳይ ናቸው። 1500 ይሸጣሉ። አሁን ይሄኛው ደግሞ 2000 አካባቢ ይሸጣል። ይሄኛው የምን ጨርቅ ነው? የሚወጣ ጨርቅ ነው ወይስ? ይሄም ያው በዲኬ ተብሎ የሚጠራ ጨርቅ ነው። ችግሩ አንዴ ከገባ በኋላ የሚቀጥለው ሲገባ ከለር ወይ መልመቅ ወይ መፍሰስ ነገር ይመጣል። ጣቃው አንዴ አሁን የዚህ ድምቀት ያህል ሁለተኛ ሰው ቢያዝሽ ደግሞ ላታገኙ ይችላልሽ። ኦኬ። ያበሻ ልብስ ግን ሌላ ሰው ደግሞ ቢያዝሽ ይሄን ራሱን ታገኘዋለሽ። ያንኑ ማግኘት ይቻላል። ለማሳየት ብለን ሁለቱንም አንድ ላይ የምናደርጋቸው ማለት ነው። እነዚህኞቹ ደግሞ ፒሲ ጨርቅ ነው። እነዚህ ፒሲ ጨርቆች ናቸው። ይሄ ደግሞ የምታዩ ደግሞ ተለጣፊ ነው። ኦኬ። ጥለት ሰርቶ ለጥፈንበት ነው ይልሽ። ዋጋቸው ምን ያህል ነው? አሁን ይሄኛው እስከ 3500 ብር ነው። 3500 ብር። ሁሉም ተመሳሳይ ናቸው? ይለያያል። አሁን ይሄኛው አለ እስከ 5000 ይሸጣል። ጥለቱ ነው የሚረስ። ይሄ ጥልፍ ነው። ጥልፍ ተጠልፎ ነው እንዳለ የምታየው ጥልፎች ናቸው። እነኝኖቹ ናቸው ተለጣፊ። እነዚህ ተለጣፊ ስለሆኑ ናቸው። የፈትል ቀሚሶቹ ማለት ለምሳሌ አሁን እነዚያን ስትያቸው የፈትል ቀሚሶች ናቸው። ሹካሪ ተብሎ ይጠራል። መቀነትና ኩታ አላቸው እና ይሄኛው የሚሸጠው እስከ 23000 ብር ነው። 23000 ብር። በጣም ጥሩ። እነዚህ ሁሉም ተመሳሳይ ናቸው። አብዛኞቹ አሁን የምናያቸው ቀጠን ያሉት አሁን አንቺ እንደለበሻት አሁን ይሄኛው እስከ 14000 ብር ነው የሚሸጣት። እቺ በጣም ቀለል ያለች 14000 ብር ናት። አሁን እቺ ለመስራት ቢያንስ አንድ 20 ቀን ያስፈልገናል። ለምሳሌ ያህል ተመሳሳይ ናት። ያው መቀነት ናት። እስቲ መቀነቷን ጣል አድርጊያት። እሺ። እቺ መቀነቷ ናት። ይሄ ደግሞ ኩታ ነው። ደብል ነጠላ ብለን የምንጠራው ማለት ነው። ይሄ ሁሉም አንድ ላይ ነው? አንድ ላይ ነው። በጣም ቆንጆ። ዋጋው ስንት ነው ይሄ? በዚህ አያይዝ። ይሄ 14000 ብር ነው። 14000 ብር። እንደየጥልፉ ይጨምራል ይቀንሳል ይጨምራል። እነዚህ ነጠላዎች ለብቻ የሚሸጥ ናቸው ወይስ? እነዚህ ቀሚሶች ነው። ቀሚስና ነጠላ ናቸው። ለምሳሌ አሁን ይሄ ቀሚስ ነው። አርብቃው በጣም ትልቅ ነው። የቤታችን አርብቃ ይኸውልሽ እንደዚህ አገር ስታይ በጣም ትልቅ ነው። ጎኑ በጣም ሰፊ ነው። ወፍራም ሴት የምትመጣ ቀጭን ሴት የምትመጣ በሚፈልጉት ነገር ሳይዝ። ይሄ ደግሞ ነጠላውን ታጥፎ ይኸውልሽ ቁመቱ ርዝመት ይኸውልሽ እንዴት እንደሚያምር። አሁን ለምሳሌ ይሄኛው እዛ ጋር የተሰፋ ልብስ ነው። ሳይሰፋ ይሄን ይመስላል። ሲሰፋ ደግሞ ሳይሻለ ይሄ ልብስ ማለት ነው። ጥለቱ ስፋቱ በጣም ነው የሚያምርሽ። በጣም ከዛኛው ጋር አንድ አይነት ነው። ያው ያልተሰፋ ልብስ ነው። ሲሰፋ ደግሞ በተለያየ አይነት ዲዛይኖች ሊሰፉ ይችላል። በሚፈልጉት ዲዛይን ሊሰፋ ይችላል። ይሄ ደግሞ እንዳልኩሽ አሁን ጫማ እንዳያነሳ አላልኩሽም? ሻማ ገበር ቅድም እንዳልኩሽ ማለት ነው። እዚህ ላይ ይገረባል። ይሄ ጫማ በተፈጥሮ የመቦጨቅ ነገር የማንሳት ነገር ስላለው ያ ነገር እንዳይጨማደድ ያደርጋል። በጣም ቆንጆ። ብዙዎቹ በጣም ቆንጆች ናቸው። በሚፈልጉት ማሰራት ይችላል። አሁን ሻማ ገበር ያልኩሽ ለምሳሌ አሁን ይሄ እንደዚህ ማለት ነው። አሁን ይሄም የሚሰራ ልብስ ነው። ከወገብ በላይ ወደ ጠላፊ ስለላክ ነው። አሁን ይሄ ልጅ ያው የሚገጠም ልብስ ነው። አሁን ሻማ ገበር ያልኩሽ ይሄ ነው። ኦኬ። ጫማ እንዳያነሳ ይሄ ጫማ አንዳንዴ ጫማ ሲያነሳው ይሄ ወጭ ገብናል። እየተጨማደደ ይመጣል። እቺ ደግሞ ነጠላዋ ናት። ከለሩ በጣም ነው የሚያምረው። ትንሽ ደመቅ ያለ ፈዘዝ መካከለኛ የሆነ ከለር አይ ማይሰለች ከለር። አንዳንድ ደመቅ ያለ ከለር ሲሆን ሰው የመሰልቸት ባህሪ አለው። እንደየሰው ፍላጎቱ ይለያያል። በርግጥ እቺም አለች። አበሻ ልብስ ዋና የሚያሳምረው ስፌትና ጥልፍ ነው። በትክክል ነው። ጎበዝ ጠላፊና ጎበዝ ሰፊ ካለ ውበቱ የበለጠ ይጨምራል። በጣም ቆንጆ። እነዚህ ናቸው። ነጭ ቀሚስ ነው የሚታየው። እነዚህ ለቁርባኖች የሚሆኑ ናቸው። አራት አርብ ናቸው። ለቤተክርስቲያን ለቁርባን የሚሆኑ ናቸው። እነዚህ አሁን እስከ 7000 ብር እንሰጣቸዋለን። 7000 ብር ድረስ። እቺ ደግሞ አለች 6500 ብር። አንገቷ ጥለት ጥልፍ አላት። ጥልፍ ያላቸው ይጨምራሉ ማለት ነው? ይጨምራሉ። ጨርቆቹ እነኚህ ተመሳሳይ ናቸው? ሁለት አይን ናቸው። ሁሉም እና በሁለት አይን ነው። አንድ አይን እንኳን አሁን ቀርቷል። ይሄም በጥበብ ነው። ይሄም እስከ 8000 ብር ይደርሳል ጥበብ ስለሆነ። ይሄ እንዳልኩሽ ነው። ጫማ እንዳያነሳው የኛ ራሱ ሻማ ገበር አለው። ድራቦች
እነዚህ ደግሞ አሉ። ይሄ እስከ 8500 ብር ቀለል ያለ ጥለት ስለሆነ ሰፋ ያሉት ጥለታቸው ሰፋ ያሉት ደግሞ ይጨምራል። አሁን ይሄ እስከ 18000 ብር ይሄ ጥለቱም በዛ ልክ ነው። ይሄ ኦርጋንዛ ተብሎ የሚጠራ ነው። ቆየት ያለ ልብስ ነው ግን አሁን ተሻሽሎ እየመጣ ስለሆነ ይሄ እስከ 13000 ብር ይደርሳል። አሁን ላይ ያለው ማለት ሻይን ያደርጋል። ትንሽ ከለሩ ወጣ ያለ ነገር ነው። እነዚህም በብዛት ተመሳሳይ ናቸው። ከለሮቹ በጣም የሚሉ ናቸው። ይሄ ደግሞ ሙሉ ጨርቁ ደግሞ ስታዩ ሻይን የሚያደርግ ሙሉ ጨርቁ በትክክል እነሱ ናቸው። ዋጋው ተመሳሳይ ነው። ዋጋዎቹ ይሄኛው ተመሳሳይ ናቸው። ብዙ ለውጥ የላቸውም እነዚህ። እቺ ማሁን ጥልፍ ናት እንደምታያት የትግራይ ጥልፎች ናቸው። እቺ ወደ 17000 ብር ትሸጣለች። በጣም ነው የሚያምረው። ስራው እንዳለ የእጅ ጥልፍ ናቸው እነዚህ። ንቅም ያሉ አዎ ስራው በጣም ነው የሚያምረው። መቀነትና ኩታ አላቸው። በነገራችን ላይ ካባዎችም አሉ፣ በተለያየ አይነት ዲዛይኖች አሉ። በተጎታች አለ፣ በረጅም አለ፣ ባጭሩ አለና አንድ ሳምፕል እቺ ላሳያችሁና አንዳንዴ ለሙሽራ የሚሆን ነው እንዲሁም ለተለያየ ዝግጅቶች ለ25ኛ ዓመት ክብረ በዓልም ለ50ኛ ዓመትም ተለያየ ክብረ በዓልም እንጠቀምበታለን። በጣም ነው የሚያምረው ዲዛይን። ካባ ማለት በጣም ትልቅ ስጦታ ነው። በኢትዮጵያ ላይ ካባ ስትሸለሚ በጣም ትልቅ ስጦታም ይሆናል ማለት ነው። በተለይ ለእናትና ለአባት ለሙሽሪዎች የሙካሽ ተብሎ የሚሰራው የሚመጣው ከህንድ ነው ሙካሹ። እኛ ሀገር ያው ዲዛይን አጥተን እንሰራቸዋለን ማለት ነው። ይሄ እንዳለ የምታያቸው በሙካሽ ነው የሚሰሩት። ጥልፉ ዲዛይኑ እዚሁ ነው የሚሰራው። በእጅ ነው የሚሰራው። ከውስጥ ደግሞ በሙቅ ተደርጎ ምን ተደርጎ ነውና አሁን ስለተሸፈነ አያስታውቅም። እና ካባ የማይወደው ነገር ሽቶ አይወድም እና ብዙ ፀሐይም አይወድም። ፌድ እንዳያረግብን ፀሐይ ቦታ ላይ ብዙ አናስቀምጠውም። አቀማመጥ ላይ ደግሞ ዘርጋ ካስቀመጥሽው ለሁል ጊዜ ሳይበላሽ ይቆያል ማለት ነው። መታጣጣፍ የለበትም ማለት ነው። እና ቀለበትም ብዙ አይወድም እንዳይቦጭቀው እንዳያነሳው ማለት ነው። ጥንቃቄ የሚፈልግ ነገር ነው። ምን ያህል ነው ዋጋው? ለብቻ ነው የሚሸጠው? ይሄ ለብቻው ነው ካባው የሚሸጠው። የወንድና ሴቱ አንድ ላይ እስከ 20000 ብር ይሸጣል። አንድ ላይ ሲሆን ማለት ነው። አንድ ላይ ሲሆን ይሄም ተመሳሳይ ነው አይደል? ተመሳሳይ። ይሄ ወንዱ ደግሞ ልክ እንደ ጃኖ በጎን የምናደርገው ነው። እቺ እንደዚህ እናደርግና እዚህ ጋር መርፌ ቁልፍ እናደርግለታለን። ከላይም ደግሞ ቲያራ አለው። አንድ ላይ ነው 20000 ብር ይሸጣቸው ማለት ነው። በሚፈልጉት ሳይዝ ማግኘት ሳይዞች ጋር ያገኛሉ። ተጎታችም አለ፣ አጭርም አለ። የተለያየ አይነት ካባዎች አሉ። ዋጋውም እንደዛው ይጨምራል። ዋጋው ይጨምራል። በጣም ጥሩ፣ በጣም ቆንጆ። ኢንሻአላህ። እሺ፣ በጣም ብዙ ቆንጆ ልብሶችን አይተናል። ተመልካቾቻችን ደግሞ እዚህ መጥተው መግዛት ቢፈልጉ አድራሻችሁን ያላችሁበትን እንደዚህም ደግሞ ሶሻል ሚዲያ አድራሻችሁንም ጨምረን ሁሉንም። እሺ፣ ከዚህ በፊት ሽሮ ሜዳ ነበረ መንሰራ የነበረው ሸራተን ጥበብ። አሁን ደግሞ ተደራሽነታችንን አስፍተን ወደ 22 መተናል። መታችሁ ጎብኙን፣ ዲስካውንት እናደርግላችኋለን። ቦታችን ደግሞ አዲስ አበባ ፖሊስ ጣቢያ ወደ ጎላጎል የሚወስደው መንገድ ላይ ማብራቱ ጋር እንገኛለን። ሴንትራል አዲስ ህንጻ ላይ 107 ቁጥር ላይ እንገኛለን። መታችሁ ጎብኙን። ስላያችሁን እናመሰግናለን። እኛም ለነበረን ቆይታ እጅግ አድርገን እናመሰግናለን። ኢንሻአላህ። ውድ ተመልካቾቻችን ለዛሬ በሸራተን ጥበብ የነበረን ቆይታ ይህን ይመስል ነበር። የተለያዩ የሚያምሩ የባህል ቀሚሶች አሏቸው። በምትፈልጉት ዲዛይን እዚህ መታችሁ ማሰራትም መግዛትም ትችላላችሁ። አድራሻቸውን ከታች ባለው ሊንክ ላይ እናስቀምጥላችኋለን። ቀጣዩ በሌላ መሰናዶ እስከምንገናኝ ድረስ ቸር ይቆየን።